አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? እኔ ያለሁኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? እኔ ጋር ያለሁኝ አልሐምዱሊላህ። እቺ እኮ እንዴት ነሽ? ዛሬ ብሎግ ክላስ አጽድተን ምናምን ከጓደኛዬ ጋር መዋበች ነው ፏ ካደረግን በኋላ እንደዚህ ፏብሽን አድርገን ጢስ ማድረስን ይወዳለሁ። በጣም ነው የምወደው ጢስ። እዚህ አድርጌ ጢስ በኮርኳት ማለት ነው ክላሳችንን። ከዛ ቡና አፍልተናል። እዚህ ጋር ቡናውን አስቀምጠናል። ከታች ህጻዴ ሰላለን እንዳይደፋ እንዳይቃጠል ብለን እዚህ ጋር ከላይ ያደረግነው። እንደዚህ አድርገን ቡናችንን ልንጠጣ ነው ኢንሻአላህ ቢዝኒላህ እላችኋለሁ። ጢስ እኔ እወዳለሁ። እኔ ጢስ በጣም ነው የምወደው ማለት ነው። እና ለምን ነው ከእንትኑ ላይ የምታረጉት ብላችሁ እንዳትሉ፣ የምናደርግበት ምክንያት ልጅ እንዳይደፋብን ብለን ነው፣ እንዳይቃጠልብን። የጓደኛዬ ልጅ ስላላት ህጻን ልጅ ለዛ ነው ማለት ነው። እና ይሄንን ይመስላል። ቢላ አለይኩም ሰብስክራይብ ላይክ ማታደርጉት ወላሂ ከናንተ ምንድነው? እስኪ ከናንተ የሚቀነስባችሁ ምንድነው? በአንድ ቃታችሁ ቀስ አድርጋችሁ ናካ አድርጉት፣ አይዟችሁ አትሞቱ ማለት ነው። እና ወዶች ይሄንን ይመስላል። እንደዚህ አድርገን ክላሳችንን ፏ ከደረግነው በኋላ ከጓደኛዬ ጋር ክላስ ማጽዳት እንወዳለን። ዛሬ ክላሳችንን አጸዳዳን ምናምን እንደዚህ አድርገን ፏ ብትናደረግን ማለት ነው። እስኪ የጓደኛዬን ሙያ ነው ካሜራማኗ እኔ ጓደኛዬ ባለሙያ ሆነን መተንላችኋል ማለት ነው። ምን ታያለሽ? እንዴት ነው ሙያ? ሙያ ላይ ነው ዛሬ እኛ ቤት። ምን እየሰራሽ ነው ማለት? እንዴ እንጀራ ፍርፍር ሳይሆን እንዳንቺ የኩብዝ ፍርፍር መሰለኝ። አንቺ ባለሙያ ነሽ። ዘይቱ ግን በስቷል እንዴ? አንቺ ጀመር እንደዚህ ቆየት እና ዛሬ የጓደኛዬን ሙያ ነው አስተያየት የምትሰጧት። እስኪ ሙያሽ ምን ይበልልሽ ነው የሚባለው? የጓደኛዬን ሙያ ዛሬ ኩብዝ ልትሰራ ነው። ከዛ ቃሪያ ምናምን የቆራረጠች ነው። ኦኬ እና ቤተሰቦች ሰላም ብለሽ። ሰላም ቤተሰቦቻችን እንዴት ናችሁ? አማን ነው? ሰላም ነው አለን እኛ እግዚአብሔር ይመስገን። እንዴት ናችሁ? ያው ዱቲዬ ሸቃሊት ነገር ዋጋም የለው ብሏል ሀገሬ ሰው። እና ጓደኛ የጀመረችውን ሙያን ልጨርሰው ነው። እሷም ተጠርታ ወደ ስራ ነይ ተብላ ሄደች። እኔ ልጨርስ ብዬ እያስተካከልኩኝ ነው ማለት ነው። በነገራችን ላይ ቢዚ እኔ ስራ ነበረኝ፣ በጣም ነበረ ቢዚ የሆንኩት። ግን ቢሆንም ስለጀመረችው እስኪ እኔ ልጨርሰው ብዬ እዚህ ጋር ፍርፍራችንን ልንፈረፍር ነው ማለት ነው። እና ይሄንን ይመስላል። በዚህ መልኩ ባይሆን እንጀራ ፍርፍር ጠብቃችሁ እንዳይሆን፣ እንጀራ ፍርፍር ጠብቃችሁ እንዳይሆን። እኛ ኩብዝ ፍርፍር ነው በበርበሬ ቢሆንም እንጀራ ስለማናገኝ ኩብዝ ነው የምንፈረፍረው፣ እንደ ቂጣ ፍርፍር አድርገው ማለት ነው። ይሄንን ይመስላል። እና ወደዚህ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ቪዲዮውን ስታዩት ላይክም እያደረጋችሁ መጀመሪያ ላይኩን ሳይጫኑት ቃስ ብላችሁ ጫን በሉት እስኪ። እሺ ሙሽክላ ያኔ ሰብስክራይብ ብታረጉ ምን ችግር አለው? ወላሂ ምንም ችግር የለውም። እና በዚህ መልኩ ሰዎች አጠሯት። ያው ያለው አማራጭ ፎቅ ወስጄ ልንበላ ነው ማለት ነው እሷ ቤት። አላሁ ላ ኢላሀ ኢላ ሁወል ሐዩል ቀዩም። እና
ወደች ሰብስክራይብ እና ላይክ ማድረጋችሁን አትርሱ። እንደዚህ ካደረኩኝ ማሻአላህ 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 ተባረከላ ሆኗል። እንደዚህ አድርገን ቁርሳችንን እንበላለን። ሻይ እሰራለሁ ማለት ነው። በዚህ መልኩ ቁርሳችንን ልንሰራ ነው። ጓደኛዬ ስኳር በደንብ ነው የምትወደው። አሳነሽ ነው የምትለኝ። ሁል ጊዜ ሻይ ሰራ ስኳርን እያሳነስኩ ነው የምሰራው እና በዚህ መልኩ እንደዚህ ሻያችንን እንሰራለን እና ወደሺ ሰብስክራይብ ላይ የአረብ ሀገር ሻይ ትላላችሁ። በበራድ በቅመም ማፍላት የለም። ሻቃሊ ስለምትቸኩል ነው እንጂ እንደዛ ማፍላቱን እንችላለን፣ ግን ቸኩላለን። እዛ ጋር ምሳ ልሰራ እየተጣደፍኩኝ ነው። ለዛ ሲባል ትላላችሁ። እንደዚህ አድርጌ ሻሂን ሰራሁኝ ማለት ነው። ቀጣፍ ያን ያክል አንወድም፣ በስሱ ነው። እኔም ጓደኛዬም ብዙም አይደለንም። እንደዛ አድርገን ቁርሳችንን ልንበላ ነው። በዚህ መልኩ ሻያችንን አቀራረብን፣ ቁርሳችንን አቀራረብን። አድርገን በላት እንዳይ ወደ ሽቀላ ወደ ሸቃሊት ወደ ሸቃልቃላ ብለን ጥርግ አድርገን እንጠብቃችኋል ደግሞ ማለት ነው። ስንፈት አይታችሁ ታውቃላችሁ። ፎቅ ሲሄድ ስንዬ ይዤላለ መሄድ ብርጭቆው ንጹህ ነው አይደል? በዚህ መልኩ ጥርግ አድርገን በላን። እየበላን ቪዲዮ ያልቀረጽኩት አያመችም። እሷ ቤት ነበር ቁርስ የበላ ነውና በዚህ ጋር ደግሞ ባሚያ ልሰራ ነው። ገና አልታጠበም፣ ገና ልቆራረጥ ምናምን ነው። ባሚያ ሩዝ ልሰራ ነው ማለት ነው። እና ወዲህ ቁርሳችንን እንበላለን ምናምን። ባሚያ ልቆራረጥ ነው ማለት ነው። ዛሬ ምሳ የምሰራው በዚህ መልኩ ነው። መጀመሪያ አጥቤ ከዛ ይሄንን እንደዚህ አውጥቼዋለሁ። ከዚህ ከንትኑ የነበረው ይሄንን አውጥቻለሁ። መቆጣው እንደዚህ አድርጌ መቆራረጥ ነው ማለት ነው። በዚህ መልኩ እንደዚህ አድርጌ ባሚያዬን ቆራረጥኩኝ ማለት ነው። ቀጥታ ባሚያውን ማድረገው ምንድነው መሰላችሁ? ድስት አለኝ አስተካክያለሁ። ትንሽዬ ዘይት አደርጋለሁ። ዘይት አደርጋለሁ በጣም ሳይበዛ። ከዛ ትንሽዬ ውሃ አድርጌ ባሚያውን መጀመሪያ እንደዚህ አድርጌ ነው የማበስለው። ትንሽ በቃ እንደዚህ ትንሽዬ ውሃ አድርጋችሁ እሳቱን ጋዙን ቀንስ አድርጋችሁ መጣር ማለት ነው። ምክንያቱም እንደዚህ ቆራርጣችሁም ሽንኩርቱን ዶሮና ማብላታችሁ መስራት ትችላላችሁ መሰለኝ። አላሁ አለም ይለኝ። እኔ ግን እሳ በዚህ መልኩ ነው የምሰራው ሁልጊዜም። ያው አሁን ጃሂዝ ስለሆነ ነው እንጂ ጃሂዝ አድርጌ እንደዚህ አድርጌ ፍሬዘር ውስጥ ነው የማስቀምጠው ወደ ቀጣዩ እና በዚህ መልኩ ጋዙን ቀንሼ እንደዚህ አድርጌ እንደዚህ ያረከው ሆነን ትያለሁ አበስለዋለሁ ማለት ነው። ይሄን እንደዚህ ብሎ ሲበስል በደንብ በኋላ ላይ ሽንኩርትና ዶሮውን አቁላልተን ምናምን እንጨማምራለን። ቀጣዩን አሳያችኋለሁ። አብራችሁ ነው። በዚህ መልኩ እንደዚህ ብሎ ብስል ብሎልኛል ማለት ነው። እና ወዶች እዚህ ጋር ባሚያ ልሰራ ነው። እዚህ ጋር ባህራት አለኝ፣ ቲማቲም እና ነጭ ሽንኩርት አለኝ። እዚህ ጋር ብርጎል አለኝ። በኋላ ነው ብሮውሉን የምሰራው። እዚህ ጋር ደግሞ ነጭ ሽንኩርት ማነው ቀይ ሽንኩርት ከትፌ በድስቱ ጋር ጨምሬያለሁ ማለት ነው። እና ወዲህ እዚህ ጋር ያለኝ ባህራት ጨው፣ ፍልፍል አስዋጥ እና ከሞን፣ ባህራት ሙሸከል፣ ኩዝበራና ኩርኩም ነው ያለኝ፣ እርድ ማለት ነው። እሱ አለኝ። ከዛ ሰልሳም ይጨመራል። አሰራሩን ደግሞ በቀጣይ ቪዲዮ አሳያችኋለሁ። ተከታተሉ። እዚህ ጋር በዶሮ ነው የምሰራው። አጣጥፌ ያስቀመጥኩት ዶሮ አለኝ። በዶሮ ነው የምሰራው። ዶሮውን እጨምራለሁ ማለት ነው። በዚህ መልኩ እንደዚህ ዶሮውን ተጨማመር
ከጨመርኩ በኋላ ውሃውን ተመስክል ድረስ ተሰዋለሁ። ከዛ ዶሮ እንደዚህ ካለው በኋላ ቀጥታ ቲማቲምና ነጭ ሽንኩርቱን እጨምራለሁ ማለት ነው። ቲማቲሙ በደንብ እስኪበስል ድረስ እተወዋለሁ። እንደዚህ አድርጌ እንደ ቤታችሁ አሰራሩ ምናልባት ሊለይ ይችላል። እንግዲህ የምሰራው በዚህ መልኩ ነው። እዚህ ጋር እንደዚህ ካለ በኋላ ያደራጀሁትን ባህራትን ጨምራለሁ ማለት ነው። ከዛ ሳልሳ ጨምራለሁ። ሳልሳ 2 ማንኪያ የሚሆን እና በዚህ መልኩ ቅመሙንና ባህራቱን ከጨመርኩ በኋላ እንደዚህ ያቁላለሁ ነው። ውሃ ጠብ አድርጌ በደንብ አሸዋለሁ ማለት ነው። እና እንደዚህ በደንብ ከተቁላላ በኋላ ቀጥታ እዚህ ጋር ያመጣሁት ያበሰልኩት ያኮኩን ባሚያ ነው ቀጥታ የምጨምረው ማለት ነው። በዚህ መልኩ እንደዚህ ጨምራለሁ። ልቤ ዱጭ ዱጭ እያለ እየመታ ነው ከደረጅ መጀመሪያ ፎቅ አንስቼ ከላይ ድረስ የውሃ ካርቶና ግዤ ማለት ነው። እንደዚህ አድርጌ ውሃ ከልስበታለሁ። ስለዚህ መልኩ እንደዚህ በደንብ ተቁላላ ውሃ ከልስበታለሁ። ከዛ እየበሰለ ደግሞ የውሃ እየፈለስኩኝ እስከ መጨረሻው ውሃ ከልሳለሁ መጨረሻ ላይ ማለት ነው። እንግዲህ ባሚያው በዚህ መልኩ ተሰርቶ አብቅቷል ማለት ነው። ይሄን ይመስላል።